ሻቢያ ብዙ የሴት ወታደሮች እንዳሉት አታውቅም እንዴ? አለው ቴዲ በቸልተኝነት። አውቃለሁ፣ የዚህ ግን የተለየ ነው። እውነት ቴዲ፣ ስለ አላህያት ነው እንዲህ ቀለል ያደረግከው። ባያትም የተለየ ትርጉም አይሰጠኝም። ምክንያቱም ግንባር ላይ የመሳሪያዋን ምላጭ እንደምትስብ መዘንጋት የለብህም። የተዋበ ቆዳዋ ሳይሆን የተመረዘ ልቧ ያጠፋሃል። የሻቢያ ወታደር ነች አለው በማስጠንቀቂያ መልክ። የሻቢያ ወታደር መሆኗ መቼ ጠፋኝ ብሎ ጥቂት ዝም ካለ በኋላ እንደገና ፈገግ ብሎ ተመስጦ ይሁን ነገሯ የሚማርክ ነገር አለው አለና ቴሌስኮፑን አይኑ ላይ እየደቀነ ወደ አንድ አቅጣጫ መመልከት ጀመረ። ከጥቂት ደቂቃዎች በኋላ እየተጣደፈ ያቿት እንካ ተመልከታት አለውና መነጽሩን ለቴዲ ሰጠው። ቴዲ መነጽሩን ተቀብሎ ግርማ ወደ አመለከተው አቅጣጫ ሲያይ ልጅቱ በግዙፉ መታ ፊቱ ላይ ድቅን ስትልበት በድንጋጤ መነጽሩን አውርዶ ከፊት ለፊቱ ያለውን ትዕይንት ተመለከተ። ቴዲ ልጅቱን በደንብ ካያት በኋላ መነጽሩን ለግርማ እየመለሰ ታምራለች አለው። ታምራለች አይደል? ድምጿ ምን ይመስል ይሆን በማለት ቴዲን ጠየቀው። ቴዲ በመገረም ሳቅ ብሎ በጣም ማራኪ የሚስረቀረቅ ድምፅ ነው ያላት